ድንቅ የሆነው ነገር እግዚአብሔር የሰጠን ተፈጥሯዊ ነገራችን ደግሞ አንጎላችን ነውና ስለ አንጎል ሲነሳ እና አንጎልና ትራውማ በጣም ይገናኛል። ምክንያቱም ትራውማ በጣም የምወደው በልጅነት ጊዜ የሚያጋጥም የስነ ልቦና የአእምሮም ጠባሳ ብላችሁ ልትፈቱ ትችላላችሁ። እና አንድ ትልቅ የተማርኩት ነገር ትራውማ ወይንም እንደዚህ ስነ ልቦናዊና የአእምሮ ጠባሳዎች ፊዚዮሎጂካሊ ነው አንጎልን የሚቀይሩት። እኔ በጣም ሊቪንግ ዊትነስ ነኝ፣ የእውነቴን ነው የምላችሁ። ምክንያቱም በራሴ በሂሊንግ ጆርኒ ውስጥ ያየሁት ምን ያክል ሜሞሪን አፌክት እንደሚያደርግ፣ ምን ያክል ፎከስ ትኩረትን አፌክት እንደሚያደርግ፣ እንደገና ደግሞ ምን ያክል የማስታወስ ሁኔታችንን አፌክት እንደሚያደርግ፣ ከምንም በላይ ደግሞ ሁልጊዜ ሰርቫይቫል ሞድ ላይ መሆን አስባችሁታል? ሁሌ መደንገጥ፣ ሁሌ መበርገግ፣ ሁሌ ችግር ውስጥ ነኝ፣ ከችግር ወጥታችሁ ሁሌ ምክንያቱም ስሰራን የሚያስገርመኝ ምን ያህል ሰርቫይቫል ሞድ ውስጥ ወይንም ይሄ ለመዳን ይሄ ሁልጊዜ ችግር ውስጥ ነኝ፣ ሁልጊዜ ማምለጥ አለብኝ የሚለው ውስጥ መኖር ቀላል እንዳልሆነ ተምሬያለሁ። ስለ አንጎል ማወቅ፣ ስለ አንጎል መረዳት፣ አንጎላችንን ደግሞ መጠበቅ፣ የሚያስፈልጉንን ነገር ለመዳን ማድረግ አንድ ሰው የሚፈልገውን ህይወት ለመኖር የመጀመሪያው እርምጃ ነው ብዬ አስባለሁ።